ሰላም የቴክኖሎጂ ቤተሰቦቼ ይህን ቪዲዮ ሪከርድ ያለሁት ሚያዝያ 30 ቀን ከቀኑ 5 ሰዓት ከ49 ላይ ነው። ብዙዎቻችሁ እንግዲህ ከኢትዮ ኩረስን በተመለከተ ግሩፕ ላይ በኮሜንትስ ላይ እንደዚሁም በውስጥ መስመር በዋትሳፕም ጭምር ዛሬ አይሰራም እያላችሁ እየጠየቃችሁ ነው ያላችሁት እና እሱን በተመለከተ የሰራሁት ቪዲዮ ነው። ይህን ቪዲዮ ሙሉውን ተከታተሉት። ይህ ቪዲዮ ለሌሎች የሚደርስ ሼር አድርጉት። እንደዚሁም አካውንቱንም ሰብስክራይብ በማድረግ ድጋፋችሁ አይለኝ ለማለት ነው። ወደ ቪዲዮ በመጀመሪያ ደረጃ እንደምትመለከቱት የዩዳሲቲ መግቢያ በር ላይ ነው ያለሁት። አንድ ጊዜ ኮርስ ሬጂስተር ካደረኩ በኋላ የግድ ወደ ኢትዮ ኮርስ ዶት ኢቲ መሄድ ላያስፈልገኝ ይችላል። ልክ እዚች አድሬስ ባር ላይ መጥቼ ዩዳሲቲ ብዬ ሰርች ሳደርግ ቅድሚያ አስጠቀምባቸው የነበሩትን እንትኖች ያሳየኛል እና ከዛ ውስጥ ሴሌክት ያደርጋል። ለምሳሌ ዳሽቦርድ ላይ ነው ክሊክ ያደረኩት። አሁን የግድ ዳሽቦርድ ለመግባት ምን አለኝ፣ ወደ ውስጥ ሳይን አፕ ማለት ሳይን ኢን ማድረግ አለብህ ያለኝ ነው። ሶ እዚህ ጋር ኢሜል አድሬስ ፓስወርድ የሚለው ላይ መታገር አልፈልግም። ለምን የግድ በጉግል አካውንት እዚህ ላይ የጉግል አካውንት ስላለኝ ሳይን ኢን ዝ ጉግል ነው የምለው። እንደምታዩት ዳሽቦርድ ላይ ተከፍቶልኛል። ዌልካም ባክ እያለኝ ነው ያለው። ዳሽቦርድ ተከፍቷል። ዳሽቦርድ ቼክ አድርገው። እንደምትመለከቱት እንግዲህ ዳሽቦርድ ተከፍቷል። ዳሽቦርድ ላይ እቺ እዚህ ከላይ የምናያት እቺ ዋይት ባክግራውንድ ያለችው የስፖንሰሮቻችሁ ሎጎ ነች። የስፖንሰሮቹ ሎጎ ነች። ይቺ ከሌለች ብዙ ጊዜ ይህ የዩዳሲቲ ዌብሳይት ከኢትዮጵያ መሆናችሁን ስለማያውቅ የኮርስ ምዝገባ ማድረግ አትችሉም። ስለዚህ ምን ጊዜም ቼክ ማድረግ አለባችሁ። ይቺ እናንተ ላይ መኖሯን ማለት ነው ቼክ ማድረግ መቻል አለባችሁ። ሶ እዚህ ጋር ዳሽቦርድ ላይ ኦቨርቪው አለ፣ ኢንሮልመንት አለ፣ ሰርቲፊኬት አለ። ኢንሮልመንት ማለት የተመዘገብኳቸው ኮርሶች ናቸው። ሁለት ኮርሶችን ተመዝግቤያለሁ ማለት ነው። እዚህ ጋር እንደምታዩት ሁለት ኮርሶችን ተመዝግቤያለሁኝ። እንደዚሁም ሰርቲፊኬት ላይ እንደምታዩት ምንም ሰርቲፊኬት አልወሰድኩም ገና ማለት ነው በዚህ አካውንት። ሶ ምንድነው ማድረግ የፈለግኩት አሁን የኮርስ ምዝገባ ማድረግ ነው የፈለግኩት። የኮርስ ምዝገባ ለማድረግ ወዴት እሄዳለሁ? ወደ ካታሎግ እሄዳለሁ ማለት ነው። ካታሎግ ላይ እሄዳለሁ። ካታሎግ ዌብሳይቱ ከኢትዮጵያ መሆኑን ካወቀ አራቱን ኮርስ ብቻ የሚመጣልኝ። ያ እንደምታዩት አራቱ ኮርሶች ብቻ ናቸው የመጡት። ሁለቱን ሬጂስተር አድርጌያለሁ ቅድም እንዳልኳቸው ግሎባል ቻፕተርስ ኢትዮጵያ አንድሮይድ ፈንዳመንታልስ፣ እንደዚሁም ግሎባል ቻፕተርስ ኢትዮጵያ ዳታ ሳይንስ ፈንዳመንታልስ ኮርሶችን ሁለቱን ሬጂስተር አድርጌያለሁ ማለት ነው። ሶ የቀረኝ ኤአይ ፈንዳመንታልስ እና ፕሮግራሚንግ ፈንዳመንታልስ ናቸው። እነዚህን ኮርሶች እንዴት ነው ሬጂስተር ማድረግ የምችለው የሚለውን በጋራ እንመልከት። የመጀመሪያው እነዚህኞቹ ሁለቶቹ እንደምታዩት ኢንሮልድ ነው የሚሉት ሁለቱ። ይሄኛው ደግሞ አፕላይ ፎር አክሰስ እያለ ነው። ስለዚህ ይህንን ኮርስ ለመማር አክሰስ ሪኩዌስት ማድረግ አለብኝ ማለት ነው። አፕላይ ፎር አክሰስ ኤአይ ፈንዳመንታልስ። እንደምታዩት ግሎባል ቻፕተርስ ኢትዮጵያ ኤአይ ፈንዳመንታልስ ሁለት ነገሮች ያሉት እዚህ ጋር አርቲፊሻል ኢንተለጀንስ ፈንዳመንታልስ እና የናኖ ዲግሪ ሰርቲፊኬት የምናገኝበት ቦታ እና መጨረሻ ላይ ፈተና የምንፈተንበት የግሎባል ቻፕተርስ የአሰስመንቱ ቦታ ሁለት ናቸው። እነዚህን አክሰስ ማድረግ ሁለቱን እንዲከፍትልን አክሰስ የምጠይቀው ማለት ነው። ስለዚህ አፕላይ ቱ ቢግን ኤአይ ፈንዳመንታልስ ለመማር ፎርሙል ሞላ ነው። አሁን እንደምታዩት ስታርት አፕሊኬሽን የሚለውን ክሊክ አደረግኩት። ኢትዮጵያ መሆኔን ነገርኩት። አዲስ አበባ እድሜን አስቀመጥኩለት። ስልክ ቁጥር ጾታ፣ የጨረስኩትን የትምህርት ደረጃ ባችለር ዲግሪ አግሪካልቸር ኦር አይቲ፣ እናንተ የፈለጋችሁትን የተማራችሁትን ኮርስ እዚህ ጋር ኦፕሽናል ነው። የት ነው የተማራችሁት ነው። ይህንን ዲግሪ የት ነው የተማራችሁት ነው። እዚህ ጋር ደግሞ የቅጥር ሁኔታችሁ ፉል ታይም ናችሁ፣ ፓርት ታይም ናችሁ፣ ስቱደንት ናችሁ። ስቱደንትስ የት ነው የተቀጠረ፣ ኢምፕሎይድ ከሆናችሁ የት ነው ማን ነው የቀጠራችሁ የሚለውን፣ እንደዚሁም የኤክስፔሪንሳችሁ ያክል ነው። ኤክስፔሪንስ የለኝም፣ ስታርት ኒው ጆብ አዲስ ኮርስ ለመጀመር ነው። ከየት ሰማችሁ? ከኢሜል፣ ከሊንክዲን፣ ከፌስቡክ። ከዛ ይቺ ራዲዮ በተና እዚህ ጋር አጠቃላይ ባሉት የሞሏቸው ኢንፎርሜሽኖች የኔ መሆናቸውን ማረጋገጫ ፊርማ ማለት ነው። ከዛ በኋላ ኮንቲኒው የሚለውን ክሊክ አደርጋለሁ። ሶ ስታርት ለርኒንግ ናው ያለኝ ነው። ስለዚህ ተቀብሎኛል ማለት ነው። ስለዚህ ይሰራል ማለት ነው። አሁን ዛሬ
ቀድማችሁ እንትን ላይ ያላችሁ ልጆች ይሰራላችኋል ማለት ነው። ምንም አይሰራም የሚል ነገር የለም ማለት ነው። ሶ ስታርት ለርኒንግ ብለው በቀጥታ ይሄው ይሄኛው ይሄ ፎቶ አይደለም። ክሊክ ስናደርገው እንደምታዩት ወደ ውጭ ሳደርገው የማውስ አሮ ነው። ወደ ውስጥ ሳደርገው ደግሞ የእጅ ምልክት ማለት ክሊክ ባደረገው ውስጡ የኮርስ ይዞች ኮርስ አለው ማለት ነው። የኮርስ ቴክስቶች፣ ቪዲዮዎች እንደዚሁም የሙከራ ጥያቄዎች በሙሉ እዚህ ውስጥ ነው ያሉት ማለት ነው። እነዚህን ስንጨርስ ናኖ ዲግሪ ዩኒቨር ሰርቲፊኬት ይሰጠናል። ናኖ ዲግሪ ሰርቲፊኬት ይሰጠናል። ወደ ግሎባል ቻፕተር ስመለስ ደግሞ ከላይ ያለችውን ክሊክ ሲያደርጋት ፈተናውን እዚህ ጋር መፈተን ይችላለሁ ማለት ነው። ፈተናውን እዚህ ጋር መፈተን ይችላለሁኝ። ዴድላይን ተቀምጦልኛል። ጁላይ 3 መጨረስ አለብህ፣ ከዛ በኋላ ይዘጋባሃል፣ አሰስመንት ፈተና አትችልም እያለኝ ነው። ይሄንን አማሽታችሁ ይሄ እምቢ ካላችሁ ምን እንደማድረግ ያለባችሁ ደግሞ ወደዛኛው ዌብሳይት መመለስ ነው። ወይም ደግሞ ያቺ ሎጎ ስፖንሰሮች ሎጎ ከሌላት ወደ ኢትዮ ኮደርስ መመለስ ነው። እዚህ ጋር ትመጡና እዚህ ጋር አንዱ ኮርስ መርጣችሁ ኢንሮል ትሉታላችሁ ማለት ነው። ኢንሮል ትሉታላችሁ። ለምሳሌ አንዱ ኮርስ አልተመዘገብኩም፣ ፕሮግራሚንግ ፈንዳሜንታልስ አልተመዘገብኩም፣ ሶ ኢንሮል ናው ልበለው። ወደዛ እየመራኝ ነው ያለው። ሶ ይሄ መጣ። አሁን ይሄ መጥቶልኛል። ምንድነው ማድረግ ያለብኝ? ልክ እናንተ ላይ እቺ ከሌለች ያመጣላችኋል ማለት ነው። በዚህኛው ስቴፕ አፕላይ ቱ ቢግን አደርገዋለሁ። ሶ አፕሊኬሽን ስታርት ማድረግ እችላለሁ ማለት ነው። በአሁን ባሳያችሁ ስቴፕ ይሄንንም ስታርት ፎርም መሙላት እችላለሁ። ይሄን ባልኩ መልኩ መሙላት እችላለሁ። ሶስተኛውና የመጨረሻ እምቢ ካላችሁ ደግሞ ክሊር ካች ማድረግ ነው። ብሮዘራችሁ ላይ እዚህ ጋር ትገቡና እምቢ ካላችሁ ብሮዘራችሁን ካች ክሊር ማድረግ ትችላላችሁ። ብዙ ጊዜ ልመዱ። አንድ ጊዜ የእናንተን የኢንተርኔት ዳታ ሴቭ ለማድረግ እና እያንዳንዱ በየዌብሳይት ውስጥ ገቡ ግንኙነታቸው የተሳለጠ ለማድረግ አንድ ጊዜ ሴቭ ያደርገዋል። ካች አድርገው የብሮዘሩን ኢሜጆች፣ ፎቶዎች ምናምን ካች አድርገው ያስቀምጠዋል እና የዌብሳይት ላይ አዲስ ለውጦች ካሉ ላያገኘው ይችላል። ስለዚህ የግድ ካች ክሊር ማድረግ አለባቸው ማለት ነው። እሱን ካች ክሊር ለማድረግ ሜን ውስጥ ትገባላችሁ፣ የብሮዘራችሁ ሜን ላይ። ከዛ ሂስትሪ የሚላለ ሂስትሪ ክሊር ሪሰንት ሂስትሪ ኦር አጠቃላይ ሂስትሪዎቹን እዚህ ጋር መምጣት ይችላሉ። አሁን ይሄኛው ላስት ሀወር እያለኝ ነው ያለው። ላስት ሀወር ካቾችን በሙሉ ካቾች ማጥፋት ትፈልጋለህ እያለኝ ነው። አይ ኤቭሪቲንግ ነው የሚፈልገው አጠቃላይ እስካሁን ድረስ ብሮዘሩ ላይ እንደምታዩት 302 ሜጋባይት አካባቢ ካች ሊሆኑ ያለ። ስለዚህ አንድ በጣም ሙሉ ዌብሳይትን ሙሉ ነው የሚያስቀምጥላችሁ። ቀጣይ ስትገቡ እንዳትቸገሩ ማለት ነው። ቀጣይ ስትገቡ እንዲከፍትላችሁ ለማድረግ ነው ይሄን የሚያደርገው፣ ለክፋት አይደለም እና ለእናንተ ኢንተርኔቱን ለማፍጠን እና ዳታ ሴቭ ለማድረግ ነው። ግን አዲስ ለውጦች ካለ ዛሬ አሁን ዩዳሲቲ አዲስ ለውጥ ካለው የእናንተ ዌብሳይት ላይ ከገባችሁ ካች ካደረገው የዛሬዋን ለውጥ ስለማያገኛት የግድ ክሊር ካች ማድረግ አለባችሁ ማለት ነው። ይሄኛውን ክሊር ካች ካደረጋችሁት በእርግጠኝነት ይሰራላችኋል። ይሄ ቪዲዮ ሌሎችን ደርስ ሼር አድርጉልኝ፣ አካውንቱን ሰብስክራይብ አድርጉ። ስለተካተላችሁ አመሰግናለሁ። በማንኛውም መልኩ ጥያቄ ካላችሁ ዋትሳፕም ላይ በፌስቡክ ኢንቦክስም በኮሜንትም መጠየቅ የምትችሉ መሆኑን ለማሳሰብ እወዳለሁኝ። ሁልጊዜም እናንተን ለማገዝ ፈቃደኛና ዝግጁ ነኝ። መልካም ጊዜ